ቆም ያዕቡዱላህ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካሉት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁን ጌታ እርሱ አላህ ነውና አላህን ተገዙት አለ። ታላቁ ኑሕ ምን አለ? ቃለ ስብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም እና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን መመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓትና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል። እፎይ እሺ፣ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት እንሰራለን። የኔ ጥያቄ አልተገለጠም ስላለ እናመሰግናለን። ቴንኪው ባይ። ኦራይት መልካም። ሁሉ ነገር አልተገለጸም። አናቅም። አምላክን ሳታቅ እንሰራለታለን። ተው ልጁን ጎትተህ ሰዓት ሙሉ ተቀመጥኩኝ እኮ እናንተ። የዛሬው ውይይት ምን እንደሚመስል ትልቁ ላይ አድርገኝ አባ። ኦ ማይ ጋድ እንዳትል ሰይ OMA እፎይ ሪፒት አፍተር ሚ OMA። ካሁን በኋላ OMA ነው ማለት ያለበት። ኦ ማይ አላህ ነው ማለት ያለበት። እፎይ ተጠምቃል ዛሬ። አጥምቆ ነው ልጁ የወጣው። አጥምቆ ባፕታይዝ አድርጎ ገርዞህ። እኔ የሰማሁትን ነው የምናገረው። ወይኔ ጉዴ። እውላችሁ ጋይስ፣ በነገራችሁ ላይ የምትጠየቁትን ጥያቄ ከመጽሐፍ ቅዱስ በትክክለኛው መሰረት መናገር አለባችሁ። መጽሐፍ ቅዱስ የሚለውን የምትደብቁ ከሆነ እናንተ ከመጽሐፍ ቅዱስ ውጭ የተለየ ትምህርት አላችሁ ማለት ነው። ዛሬ በጣም ይቅርታ አድርጉልኝ። እፎይ ተዋረዲኒ ምንም እንደማታውቅ አንደኛ ኦርቶዶክስ ተዋህዶንም ክርስትናንም አትወክልም። እፎይ አንድ ተራ ተሳዳቢ እንደሆንክ ነው ራስህን ያሳየው ዛሬ። አንድ ተራ ተሳዳቢ ዝም ብለህ ጥራዝ ነጠቅ እውቀት ይዘህ ቁርአን በነገራችሁ ላይ እንደ መጽሐፍ ቅዱስ አይደለም። ቁርአን በእንግሊዘኛ ስለተረጎመልህ በእንግሊዘኛ የተረጎመን ቁርአን አምጥተህ ከራከራለሁ ብትል ተዋርደን የምትሄደው። ቢካዝ ቁርአን በአረበኛ ሙሉ ፍሉንትሊ አረበኛ ካልቻልክ ቁርአንን የመረዳት አቅም የለም። ለዚህም ነው ቁርአን በአረበኛ ብቻ መቻል አይደለም እኮ ተፍሲሩን ማወቅ አለብህ፣ ሐዲቱን ማወቅ አለ። በጣም ብዙ እንትን አለው። ዝም ብለህ ነው አሁን እፎይ ማንም ዌስተርን ሀገራት የእስልምና ጥላቻ ያለባቸው ጸሐፊዎች የጻፉትን መጽሐፍ ይዘህ ነበር ለካ እስከዛሬ ስትጮህ የነበረው። መጽሐፍ ቅዱስ ቀላል ነው። ምክንያት መጽሐፍ ቅዱስ ኦሪጂናሊ በሂብሩ ነው የብሉይ ኪዳን አዲስ ኪዳን የተጻፈው። ብሉይ ኪዳን አዲስ ኪዳን በግሪክ ነው የተጻፈው። ግሪክ ደግሞ ላትን ነው። ስለዚህ መጽሐፍ ቅዱስ በእንግሊዘኛ የተተረጎመው ከላትን ከግሪክ የመጣ ስለሆነ ቋንቋም ራሱ እንትን ስለሆነ ማለት ነው። ዛሬ ይህ ያሳየው ይህ ሙስሊም ወንድማችን በደንብ ስለ መጽሐፍ ቅዱስም ያውቃል። ጥያቄዎችም አልተመለሰለትም። መመለስ ይቻል ነበር፣ በአግባቡ መመለስ ይቻል ነበር።
ለምሳሌ አንደኛው የጠየቀው ጥያቄ በጣም ቀላል የሆነው ማለት ነው ኢየሱስ ክርስቶስ ከመቃብር በሚነሳበት ጊዜ አንድ ያየው ሐዋርያ ነበር ሲለው ኤኒ ክርስቲያን መመለስ ያለበትም የለም ነው። ቢካዝ የለም መጽሐፍ ቅዱስ ሲነግረን ስለ ክርስቶስ ኢየሱስ ትንሣኤ ሲነሳ ያየው አንድ ሐዋርያ የለም። ማን ነው ያየው? ኢየሱስ ሲነሳ ከመቃብር ማን ነው ያየው? የለም። ያዩት እነማን ናቸው? መጽሐፍ ቅዱስ ቀላል እኮ ነው። መላእክት ነው አይደል? ከዛ በኋላ ተነስቶ ያዩት እነማን ናቸው? እስከ ክርስቲያኖች ያዩት 2 ሴቶች አሉ። ከተነሳ በኋላ ሲነሳ አላዩትም። እንዲያውም መቃብሩ ጋር መቅደላዊት ማርያምና ቅድስት ድንግል ማርያም እንደ ልማዳቸው ሬሳው ስለሚሸት በየጊዜው እየሄዱ ምንድነው የሚያጨሱት ነገር አለ። ያንን ነገር ለማድረግ ሲሄዱ ምኑ ተከፍቶ አገኙ ነው የሚለው። የመቃብሩ ድንጋይ ተንከባሉ አገኙ። ሲሄዱ የለም። ከዛ መላእክትን ያገኛሉ። ምን እያረጋችሁ ነው? እየፈለግ ነው። እሱማ እኮ ተነስቶ ይላቸውና ከዛ በኋላ መላእክት ያዩ ነው የሚለው። ግን ኢየሱስ እንዲያገኙት በቃ ተሰሰደ እኮ። ምን አስዋሻችሁ? ምን አስደበባቃችሁ? እነሱ ለሚጠይቁት ጥያቄ መልስ መስጠት ከመጽሐፍ ቅዱስ እንደዛ ነው። ዳሷ ይሄ ልጅ ከኔ ጋር ቢያወራ ኑሮ ለጠየቀኝ ጥያቄ ለሚጠይቀው ጥያቄ ሁሉ መጽሐፍ ቅዱሳዊ መልስ ሰጠዋለሁ። ይቀበል አይቀበል የኛ ጉዳይ አይደለም። ቀላል ነው አይደል? ሌላው ደግሞ በክርስትና እግዚአብሔር ወይም ኢየሱስ አካል አለው፣ ብልት አለው። አዎ አለው። አሁንም በሰማይ ላይ መጽሐፍ ቅዱስ ሲናገር አንደኛ ሐዋርያ 42 ላይ ራሱ ታደቡ ሲያርግ ሰው ሆኖ ነው ያረገው። ሲመለስም ሰው ሆኖ ነው የሚመጣው። ለዘላለምም ሰው ሆኖ ነው የሚነግሰው ይላል የመጽሐፍ ቅዱስ። መጽሐፍ ቅዱስ ስለሚል አለ ብሎ መናገር ነው። በእምነት እኮ ነው የምትቀበለው እንጂ እኮ በላጂክ አይደለም፣ በሳይንስ አይደለም። ለዚህ እኮ ነው ከመጽሐፍ ቅዱሱ አትጨምሩ አትቀንሱ የሚለው። ግን ብዙ 33,000 የተለያየ ሃይማኖት ያለ በክርስትና ስም እውነተኛው መጽሐፍ ቅዱስ የሚለውን በጣም ስለማያምኑበት ወይም ደግሞ እንደዚህ አይነት ጥያቄ ሲመጣ ለሚጠየቁት ጥያቄ መልስ መስጠት ስለማይችሉ ይቀይሩትና የራሳቸውን ዶግማ ቀኖኖ ገድላት ምናምን ጽፎ 33,000 የተለያየ አንደር ክርስትና ስም ሃይማኖቶች አሉ። እኔ ፓስተር ይሁዳ ከጠየቃችሁኝ እኔ አልጻፍኩት መጽሐፍ ቅዱስን፣ እኔ አልጠየቅበትም። የተጻፈውን ግን ሳልዋሽ እናገራለሁ። በብሉይ ኪዳን አንድ እግዚአብሔር ነው ያለው። በአዲስ ኪዳን 3 እግዚአብሔር ነው ያለው። 3 ነው ይላል። 3 ኤንቲቲ ነው ይላል። ስላሴ መጽሐፍ ቅዱሳዊ ትምህርት አይደለም፣ በኋላ አባቶች የጨመሩት ትምህርት ነው። ኢትስ ኦኬ። ግን ራሱን በ3 በ4 በ5 የሚገልጽ እንደ በብሉይ ኪዳን እኮ እግዚአብሔር እኮ ራሱን እንደ ሰው በብዙ ቦታ ይገልጻል። መልከ ጸዲቅ እግዚአብሔር ራሱ ነው። አብርሃም ያገኛቸው 3ቱ እግዚአብሔር ነው። ያዕቆብ የታገለ ከእግዚአብሔር ጋር ነው። ላት ቤት የገቡት 2ቱ መላእክቶች እግዚአብሔር ናቸው። ይህን መመለስ ችግሩ ምን መሰላችሁ? ሙስሊሞች ለሚጠይቁት ጥያቄ ስትመልሱ ከዛ በኋላ ሁለተኛ ለሚጠይቁት ጥያቄ መልስ የለም። እግዚአብሔር ኢየሱስ በልቷል፣ ጠጥቷል፣ ተጸዳድቷል። ተረዳችሁ? በምድር ያ እግዚአብሔር ነው። ኢየሱስ እግዚአብሔር ነው ብለን የምናስተምረው ኢየሱስ እግዚአብሔር ነው። ምንድነው ችግሩ? የክርስቲያን አምላክ ሊሚትድ አይደለም። ከፈለገ ፍጥረት ነው መምጣት ይችላል። ዶሮ ነው መምጣት ይችላል። ከፈለገ ይችላል። አሁን በእስልምና ግን የለም እንደዚህ አይነት ትምህርት። በእስልምና እንደዚህ አይነት ትምህርት የለም። ኢትስ ኦኬ ታፕ ኮፒሊንግ አድርጉ። ኢትስ ኦኬ ግን መዋሸት ወይም ደግሞ ስብና እኔ ልጁን አድንቀዋለሁ። ጌታ ምስክሬ ነው። አድንቀዋለሁ። በጣም ልጅ አድንቀዋለሁ። በጣም ጥሩ እውቀት አለው። በጣም ያስቀናል እውቀቱ። በአረበኛም በአማርኛም
መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትኖታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ። መልስ ሳያገኝ ሄደው ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድን ነው የሚችለው? ማሳደድ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም ሪሊ አሜዚንግ ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ፣ አዳምጥ፣ ውሃ ጠጣ ምናምን አውቆ ሰውን ለማናደድ። ይሄ ባደው የተሸነፈ ሰው መልስ የሌለው ሰው ሁልጊዜ የሚያደርገው ነገር ምን ታውቃላችሁ? አዳምጥ፣ ስማ እንጂ ውሃ ጠጣ፣ ተረጋጋ እንጂ ምናምን። ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከዋለህ አለኝ። መልሱ ምን መሆን አለበት? yes or no ነው። yes or no ነው። ስጋ ለብሶ በምድር ላይ ስጋ ለብሶ መጥቶ ሰው ሆኗል። እሱ ብቻ እኮ አይደለም። ሄዱና አንደኛ ምንድነው ራእይ 1:13 አንብቡ። አሁንም በዙፋን የተቀመጠው እሱ ራሱ the same ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል። ተመልሶም የሚመጣው እሱ ነው ይላልኝ። አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበረ። ለመማማር ለመበሻሸቅ አይደለም። እኔ አሁን ኬራው ለምሳሌ ሙስሊሞች ቢት ሲጠይቁኝ እነግራቸዋለሁ። ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብዬ አይደለም እነግራቸው። ትክክለኛውን እውነቱን ነው መመለስ ያለበት። ግን እፎይ አልቻለም። አይ ቲንክ ከሌላ ሰው ጋር እናገናኘው። ሁሱ ነው ስሙ። በጣም ይቅርታ፣ ለመጀመሪያ ጊዜ ነው ያዳመጥኩት። ልጁ በጣም ደስ የሚል ስብና ነው ያለው። ራሱ በጣም ፔሽን ነው። በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት። እኔ አሁን አሉ እኮ በኦርቶዶክሶች ብዙ አሉ በጣም ደስ የሚሉ ስብናቸው ደስ የሚል አሉ። እውነቴን ነው የምላቸው። አሁን ፕሊስ እኔ እንትን አላየውም። እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው። የኔ ፐርሰናል እንትኔ ነው። ቢካዝ ለምሳሌ መዝሙረ ያሬድ የተሻለ መልስ ይመልሳል ብዬ አስባለሁ። የተሻለ መልስ ከመዝሙረ ያሬድ የተሻለ መልስ ይመልስ ነበር። ዶክተር ዘበነ የተሻለ መልስ ይመልስ ነበር። አኬ የሚባለው የተሻለ መልስ ይመልስ ነበር። ኢቭን ኤርሚያስ፣ እውነቴን ነው፣ ኦርቶዶክሶች ኤርሚያስን ብትጠቀሙት ኤርሚያስ የተሻለ መልስ ይመልስ ነበር። ኤርሚያስ ቀለሜ የተሻለ መልስ ይመልስ ነበር። ደቂቃውን ራሱ በደንብ ትታረጋለህ። እፎይ እኔ መንፈስ አልተመቸኝም። እናንተ ራሳችሁ መርምሩት። አይኖ እፎይ ይችላል እያላችሁ ልጁን ገደል ከተታችሁት። ይችላል ስትሉት ማለት ነው። ይህ መቻል አይደለም። በጣም የሚያስደምሙ የኦርቶዶክስ ተዋህዶ ልጆች አሉ። ሌሎች አሉ መመለስ የሚችሉ ግን ልጁ በጣም ጎብ ነው። ይቅርታ I really like this guy። ቁጭ ብዬ ባዳምጠው በሰማው ራሱ ከሱ ጋር ብነጋገር ራሱ አይ ቲንክ ጥሩ ለመማማርና ሪሊ እንትን ማድረግ የሚፈልግ ልጅ ነው። የሚጠይቀው ጥያቄ ደስ ይላል። ለጥያቄው መልስ አላገኘም። በነገራችሁ ላይ ጥያቄ ሲጠይቀው የነበረው መልሱን ያውቀዋል ኦልሬዲ ልጁ። ግን ንግግር ማለት ስንነጋገር ጥያቄ ማለት አንድ ሲደመር አንድ ሁለት ትላላችሁ ወይ ሶስት ትላላችሁ እንጂ ይኸውላችሁ መደመር ለማለት የተፈለገበት ከመጀመሪያው ይሄ የፈለሳፍኮል የግሪክ ምናምን ብላ አይደለም። በቃ አሮን ነው ጀስት አሜዚንግ ነው ልጁ። በርታ በሉት።